እኔ ግን የምለው ማለት ነው ቆይ ይሄ ሚዲያ ባይኖር ይሄ ቲክቶክ ባይኖር ምንድን ነበር የምንሆነው? በቃ ማለቃችን እኮ ነው። ግን እዛ መተን እንናገራለን፣ እዛ መተን እናለቅሳለን። አሁን እቺ ልጅ ይሄኔ ሰልጥና ነው የመጣችው። አይቻለሁ በቀደም ስታሰለጥኑ ማለት ነው። አባያ ኬያር ማያ ከዛም በኋላ እዚያ መጡና በሩ ቆለፉ። ስልክም አታወራም፣ ደሞዝም የለም። በቃ ለዚህ ነው እዚህ አታምጡ ሰራተኛ። እዚህ ሰዎቹ በጣም ኃይለኛ ናቸው፣ በጣም ኃይለኛ። እኔን አታዩኝም? እኔ እኮ በጭንቀት ውስጥ ሆኜ ነው ቲክቶክ ራሱ እንኳን የምሰራው ማለት ነው። በጭንቀት መቼም ታውቃላችሁ የኔን ነገር ማያውቅ የለም። ያኛው አካውንቴን ራሱ ትቼ በሌላ ከፍቼ የማወራው ያው ጭንቀት ይዞኝ ነው። ለምን እኔ ጠፍቼ የማላክ ልጅ ነኝ የጠፋሁት ማለት ነው። ግን እግዚአብሔር የተመሰገነ ይሁን ማለት ነው። ግን ደህና ነኝ እንጂ ጠፍቼ የማላክ አሁን ሚዲያ ባይኖርስ ምን አለቅን እኮ በቃ። ኃይለኛ ናቸው፣ ሲፈልጉም ይናከሳሉ። እንደዚያ አርጋ ነው ባለፈው ነክሳ እንዲህ ስጋዬን ጎልጉላ ደሞዜን የቀማችኝ ከልጇ ጋራ። ከዛ ቆልፋብኝ ነው ሄደችው። እኔ ስንት ስቃይ ነው የማየው እዚህ። ግን ሁሉም እግዚአብሔር የተመሰገነ ይሁን። ግን እግዚአብሔር ከኔ ጋራ ነው እንጂ ማለት ነው። ለማንኛውም ማለት ነው አታምጡ እዚህ፣ ዝጉ። በቃ እኔ ትክክለኛ ነገር ነው የምነግራችሁ። ዝጉ። ከሌላ ያምጡ፣ ከሌላ ቦታ ያምጡ። በተለይ የኛ ልጆች አታምጡ በቃ። ውይ